ውድ የፊደል ቤተሰቦቼ ብዙ ጊዜ ፊደልዬ እጄ እየቆሳሰለ ነው። አንድም የሆነች ልጅ ቪዲዮ አይቻለሁ። ብዙ ጊዜ እጃችሁ የሚቆሳስልባችሁ እጃችሁ የሚጎዳባችሁ ከሆነ በቀላሉ በቤታችሁ እዚህ ላይ የሞተውን ቆዳ ወይም የተጎዳውን ቆዳ የምናነሳበትን ውህድ ሰርቼላችኋለሁ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝዝት ይበልልኝ። ዛሬ የማሳያችሁ ብዙ ጊዜ ቆዳችሁ የሚያምር ልስልስ እንዲልላችሁ በተለይ እጃችሁን ክሎሮክስ፣ ዲቶል፣ እቃ ማጠቢያው፣ እቃ የምናጥብባቸው ሳሙናዎች ምንም ነገር ቆዳችንን በጣም ይሰነጣጥቁታል፣ ይቆስላል፣ ይደርቃል። ቆዳችሁ ልስልስ አይልም። ስፔሻሊ ገላችንም ሆነ እጃችንም ሆነ እግራችንም ሆነ ይሄንን ሙሉ ሰውነቴን ገላይን ከመታጠቤ በፊት ይሄንን እቀባውና ሽት እያረኩት በዚህ የሞተውን ቆዳ ወይም ዴድ ስኪን የሚባለውን ከቆዳችን ላይ ስለሚያነሳልን ለቆዳችን ብዙ ጊዜ አሁን የሞሮኮ ባዝ ብትገቡ ባዝ ላይ እንደዚህ የምትጠቀሙ ሰዎች ብዙ ጊዜ የሞሮኮ ባዝ በቡና በምናምን አድርገው ማስክ ይሰሩና መጀመሪያ ቆዳችሁን እሱን ቀብተው በደንብ ሽት አድርገው የተወሰነ ያቆዩና የሲያጥባችሁ ላይክ እጃችሁ አለ ሳለሱ ይታያችኋል። የኔ እጅ እንዴት እንደሚለሰልስ ገላይን በታጠብኩ ቁጥር እችን የምታክል አንዷን እጠቀማለሁ። ቆዳችሁ እጃችሁ ፍርክርክ ያለባችሁ የተሰነጣጠቀባችሁ ሰውነታችሁ እንዲለሰልስ የምትፈልጉ ይሄ አመት ብታስቀምጡት መቀመጥ ይችላል። አሰራሩን እዚሁ ላይ ያሳይቻችኋለሁ። በደንብ ላይክ እና ሼር እንዴት እንደሚያምር ቡና ደግሞ ጣዕሙን ሽታውን አስቡት። ወዳችኋለሁ። መልካም ቀን ተጠቀሙ። ይሄን ስክራፕ ለመስራት የሚያስፈልገን አንደኛ ስኳር፣ ሁለተኛ ኮኮናት ከፈለጋችሁ አልመንድ መጠቀም ትችላላችሁ፣ ምንም መጠቀም ትችላላችሁ። ግን ኮኮናት በጣም ሰውነት የማለስለስ አቅምና ላይክ እንደ ሞይስቸራይዘር የመሆን አቅም ስላለው በጣም አሪፍ ነው። እኔ ኮኮናት እጠቀማለሁ። በዛ ላይ የፈለጋችሁትን ኢሴንሻል ኦይሎችን መጠቀም ትችላላችሁ፣ የራሳችሁ የሆነውን ፋቮራይት። ኦኬ። ከዛ የሚያስፈልገን ቡና። ይሄ ምንድነው? የቡናው አተላው ነው። ብዙ ጊዜ በነገራችን ላይ እኔ በእጄ ነው የማደርገው፣ ለምን ቆዳዬንም ስለሚያለሰልስ ውዶቼ። ምንድነው? በነገራችን ላይ ትኩስ ነው። እቺን እንደዚህ ያወጣትና አተላዋን በእንትንም ማፍላት ትችላላችሁ። በነገራችን ላይ በጀበናም ስለማፈላ በጀበናም ይኸው ትኩስ ነው፣ ይታያችኋል። ከዛ ምን አደርጋለሁ? መጀመሪያ የፈለጋችሁትን ያክል እኔ እንደዚህ እያጠራቀምኩ ፍሪጅ ውስጥ አስቀምጬ ነው የምሰራበት ቀን እንደዚህ አድርጌ የምሰራው። በእጃችሁ ብትጠቀሙ አንደኛ ስታቀላቅሉም እዛው እጃችሁ ልስልስ ይላል። ከዛ ስኳሬን እጨምራለሁ። በጣም ቀላል ነው። እኔ አንዴ ሰርቼ ይሄንን ማክሲመም እስከ 2 ወር ነው የምጠቀመው። እናንተ ግን ይሄ ከዛ ኮኮናቱን እጨምራለሁ። እናንተ ግን የራሳችሁን በትንሽዬ በ2-3 ማንኪያ ማድረግ ትችላላችሁ። ይሄ አንድም ጠብ እንዳይል